DW ነው። DW ከመሃል አውሮፓ በየዕለቱ የሚያሰራጨውን ዝግጅት ማሰማት ይጀምራል። ጤና ይስጥልኝ እንደምን አመሻችሁ አድማጮቻችን። ዛሬ ቀኑ ነሐሴ 11 ቀን 2011 ዓ.ም ነው። ዕለቱ ደግሞ ቅዳሜ። ቦን ከተማ ከሚገኘው ዶይቼ ቬለ DW ራዲዮ ጣቢያ የሚተላለፍላችሁ የዕለቱ ስርጭት ለአንድ ሰዓት ያህል ይቆያል። እስከ ስርጭታችን ማብቂያ አብራችሁን እንድትዘልቁ እንጋብዛለን። የዕለቱን ስርጭት ማስተናበረው ተስፋ ለሞልደየስና የምሽቱን የዓለም ዜና የሚያስደምጣችሁ ሸቴ በቀለ በቀጥታ ስርጭት ስቱዲዮ ተሰይመናል። የዕለቱን የዜና ወጃ አስከትለን የምናስደምጣችሁ ዘገባ መቀመጫውን በአሜሪካ ያደረገው ኢትዮጵያዊነት የዜጎች ማስከበሪያ ጉባኤ የተሰኘ ድርጅት በኢትዮጵያ ለመክፈት ስለተዘጋጀው ኢንስቲትዩት ዳሰሳ ይኖረዋል። በሳምንታዊው የአድማጮች ማህደር ዝግጅታችን ከእናንተ ከአድማጮቻችን የተላኩልንን መልእክቶች እናቀርባለን። በሌላኛው ሳምንታዊ መሰናዷችን ትኩረት በአፍሪካ ደግሞ የቀድሞ የደቡብ አፍሪካ ፕሬዝዳንት ጃኮብ ዙማ የሙስና ምርመራን ይመለከታል። የጋዜጦች አምድ ዝግጅታችንም ተሰናድቷል። እነዚህን ዝግጅቶቻችንን በራዲዮ በ13780 ኪሎሄርዝ 22 ሜትር ባንድ እና በ11995 ኪሎሄርዝ 25 ሜትር ባንድ ላይ ማድመጥ ትችላላችሁ። የራዲዮ ስርጭታችን አዲስ አበባ በሚገኘው ኢትዮ ኤፍኤም 107.8 ይደመጣል። ያመቻችሁን አማራጭ ተጠቀሙ። ስርጭታችንን በሳተላይት የምትከታተሉ ደግሞ በአረብ ሳት በበድር 4 በ11996 ሜጋሄርዝ DWA 226 ዲግሪ ኢስት ሆሪዞንታል ላይ ታገኙናላችሁ። በናይል ሳት 201 በ11976 ሜጋሄርዝ DWA 27 ዲግሪ ዌስት ቨርቲካል ላይ እንገኛለን። ስርጭታችንን በቀጥታ ከድረገጻችን ወይንም DW አምሃሪክ በተባለው አፕሊኬሽን በተንቀሳቃሽ ስልክና ታብሌትም መከታተል ይቻላል። የቀጥታ ስርጭታችን በፌስቡክም ይተላለፋል። DW አምሃሪክ ብላችሁ ፈልጉን። አሁን ወደ ዜና ወስዳችኋለሁ። እሸቴ በቀለ ተዘጋጅቷል። የDW ዜና። በመጀመሪያም ዋና ዋና ዜና። የሱዳን ወታደራዊ የሽግግር ምክር ቤትና የተቃውሞ መሪዎች በሲቪል የሚመራ አስተዳደር የሚያቋቁሙበትን የስልጣን ክፍፍል ስምምነት ዛሬ በካርቱም ከተማ ተፈራረሙ። ወግ አጥባቂው የጣሊያን የአገር ውስጥ ጉዳይ ሚኒስትር ማቴዎ ሳልቪኒ ላለፉት 17 ቀናት መቆሚያ ተከልክሎ ባህር ላይ ከሚንሳፈፈውና 134 ስደተኞችን ከጫነው የግብረሰናይ ድርጅት መርከብ 27 ታዳጊዎች ብቻ እንዲወርዱ ፈቀዱ። የደቡብ የመን ተገንጣዮች በአገሪቱ ሁለተኛ ከተማ ከፕሬዝዳንት አብድረቦ መንሱር ሃዲ ታማኞች በመንጠቅ ተቆጣጥረዋቸው የቆዩ ቁልፍ የመንግስት ህንፃዎችን በዛሬው ዕለት ጥለው መውጣታቸውን አንድ ከፍተኛ ባለስልጣን አስታወቁ። የሶሪያና የሩሲያ የጦር አውሮፕላኖች በኢድሊብ በፈጸሙት የአየር ድብደባ የአንድ ቤተሰብ አባላት የሆኑ 7 ሰዎች መገደላቸውን አራማጆችና የሶሪያ የሰብአዊ መብት ታዛቢ ቡድን አስታወቁ። የህንድ ባለስልጣናት ላለፉት 2 ሳምንታት በካሽሚር ግዛት ያቋረጡት የመደበኛ ስልክ አገልግሎት በከፊል ስራ ጀምሯል ተባለ። ዜናው በዝርዝር። የሱዳን ወታደራዊ የሽግግር ምክር ቤትና የተቃውሞ መሪዎች በሲቪል የሚመራ አስተዳደር የሚያቋቁሙበትን የስልጣን ክፍፍል ስምምነት ዛሬ በካርቱም ከተማ ተፈራረሙ። ስምምነቱን የተፈራረሙት የሽግግር ምክር ቤቱ ምክትል ሊቀመንበር ሉቴናንት ጀነራል መሐመድ ሐምዳን ዳጋሎና ጥምረት ለነጻነትና ለውጥ የተባለው የተቃዋሚዎች ስብስብ ተወካይ አህመድ ራባይ ናቸው። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ፣ የግብፁ አቻቸው ሙስጠፋ ከማል ማዶቢ፣ የኬንያው ፕሬዝዳንት ኡሁሩ ኬንያታና የደቡብ ሱዳኑ አቻቸው ሳልቫ ኪር ሚያርዲት በዛሬው መርሃ ግብር ላይ ተገኝተዋል። ስምምነቱ ሲፈረም በአዳራሹ የነበሩትን ጨምሮ በካርቱም ጎዳናዎች፣ በዳርፉርና በከሰላ ግዛቶች ሱዳናውያን ደስታቸውን በሆታ ገልጸዋል። የተቃውሞ መሪ መሐመድ ናጂ አልሳም ከ3 አስርተ ዓመታት ጭቆናና ሙስና በኋላ በሱዳን ታሪክ አዲስ ምዕራፍ ተበስሯል ሲሉ አድንቀዋል። ከእንግዲህ ዋነኛው ትኩረት በሁሉም የሱዳን ክፍሎች ከሚገኙ አማጽያን ጋር በመሆን ፍትሐዊና አጠቃላይ ሰላም ማምጣት እንደሆነም ተናግረዋል። የቀድሞው የሱዳን ጠቅላይ ሚኒስትርና የኡማ ፓርቲ መሪ ሳዲቅ አልማሃዲ በበኩላቸው ዛሬ ፊርማው የተፈረመው የስልጣን
ክፍፍል ስምምነት ፍትሃዊ ምርጫ እስከሚካሄድ በሚዘልቀው ዴሞክራሲያዊ ለውጥ የመጀመሪያው እርምጃ መሆኑን ተናግረዋል። በስምምነቱ መሰረት 40 ሚሊዮን ዜጎች ያሏትን ሀገር የሚመራ ሉዓላዊ ምክር ቤት በወታደሮቹና በተቃዋሚዎች ጥምረት ይመሰረታል። የሽግግር መንግስቱን የሚመራው ይኸው ሉዓላዊ ምክር ቤት 11 አባላት የሚኖሩት ሲሆን 6 ሲቪል ፖለቲከኞችና 5 ወታደራዊ መኮንኖችን በአባልነት ይይዛል። አዲስ የሚመሰረተው የሽግግር መንግስት አባላት ማንነት በነገው ዕለት ይታወቃል ተብሎ ይጠበቃል። ተቃዋሚዎቹ በተለያዩ ዓለም አቀፍ ተቋማት ያገለገሉት የምጣኔ ሀብት ባለሙያ አብደላ ሐምዶክን ጠቅላይ ሚኒስትር አድርገው ለማጨት ማሰባቸውን ሬውተርስ ከ2 ቀናት በፊት ዘግቧል። ወግ አጥባቂው የጣሊያን የአገር ውስጥ ጉዳይ ሚኒስትር ማቴዎ ሳልቪኒ ላለፉት 17 ቀናት መቆሚያ ተከልክሎ ባህር ላይ ከሚንሳፈፈውና 134 ስደተኞችን ከጫነው የግብረሰናይ ድርጅት መርከብ 27 ታዳጊዎች ብቻ እንዲወርዱ ፈቀዱ። ታዳጊዎቹ በላምፔዱሳ የወደብ ጠባቂዎች አማካኝነት ከመርከቧ እንደሚወርዱ ፕሮአክቲቭ ኦፕን አርምስ የተባለው የግብረሰናይ ድርጅት በትዊተር ባሰራጨው መልእክት አስታውቋል። የአገር ውስጥ ጉዳይ ሚኒስትሩ በጻፉት ደብዳቤ ታዳጊዎቹ ከመርከቡ እንዲወርዱ የሚፈቅዱት በጠቅላይ ሚኒስትር ጆሴፔ ኮንቴ ስለተጠየቁ ብቻ መሆኑን ገልጸዋል። ከመርከቡ እንዲወርዱ የተፈቀደላቸው ያለ ቤተሰብ አሊያም የቅርብ ጠባቂ የሚጓዙ ታዳጊዎች ብቻ ናቸው። ከቅርብ ሰዎች ጋር በመርከቡ ላይ የሚገኙ 2 ታዳጊዎችን ጨምሮ የቀሪዎቹ 107 ስደተኞች ዕጣ ፈንታ ምን እንደሚሆን አልታወቀም። የግብረሰናይ ድርጅቱ መስራች ኦስካር ካምፕስ በመርከቡ ላይ ያለው ሁኔታ ዘላቂ አለመሆኑንና ተደጋጋሚ ግጭትና አምባጓሮ በስደተኞቹ መካከል እየተቀሰቀሰ መሆኑን ገልጸዋል። በመርከቡ ላይ የሚገኝ የስፔን ቴሌቪዥን ጋዜጠኛ ስደተኞች ወደ ባህር ለመዝለል አሊያም ራሳቸውን ለማጥፋት እየዛቱ ነው ብሏል። የመርከቡ ካፒቴን ማርክ ሬግን ቢሆኑ ጉዳዩ አደገኛ ደረጃ ላይ መድረሱን ተናግረዋል። ቀኝ ዘመሙ የሳልቪኒ መንግስት የኦፕን አርምስ ግብረሰናይ ድርጅት መርከቦች ወደ ጣሊያን የባህር ክልል እንዳይገቡ እገዳ ቢጥልም ውሳኔው በአገሪቱ ፍርድ ቤት ውድቅ ሆኗል። የአገር ውስጥ ጉዳይ ሚኒስትሩ የግብረሰናይ ድርጅቱ ጣሊያንን በስደተኞች በማጥለቅለቅ ሰብአዊ ሳይሆን ፖለቲካዊ ፍልሚያ ውስጥ ገብቷል ሲሉ ከሰዋል። የደቡብ የመን ተገንጣዮች በአገሪቱ ሁለተኛ ከተማ ከፕሬዝዳንት አብድረቦ መንሱር ሃዲ ታማኞች በመንጠቅ ተቆጣጥረዋቸው የቆዩ ቁልፍ የመንግስት ህንፃዎችን በዛሬው ዕለት ጥለው መውጣታቸውን አንድ ከፍተኛ ባለስልጣን አስታወቁ። የደቡብ የሽግግር ምክር ቤት ተብሎ የሚጠራው ተገንጣይ ቡድን ደጋፊዎች ከፕሬዝዳንቱ ዋና ጽህፈት ቤት፣ የከፍተኛ ፍርድ ቤት፣ የማዕከላዊ ባንክና የኤደን ዋና ሆስፒታል ህንፃዎች ለቀው መውጣታቸውን የፕሬዝዳንት አብድረቦ መንሱር ሃዲ መንግስት የማስታወቂያ ሚኒስትር ሙአመር አልኢሪያኒ አስታውቀዋል። ኢሪያኒ እንዳሉት በተባበሩት አረብ ኤሚሬቶች የሰለጠኑት ኃይሎች ከአገር ውስጥ ጉዳይ ሚኒስትር ህንፃና በኤደን ከሚገኝ የነዳጅ ማጣሪያ ለቀው እንዲወጡ ዝግጅት እየተደረገ ነው። የተባበሩት አረብ ኤሚሬቶች የሳውዲ መራሹ ጥምረት ዋና አጋር ብትሆንም በደቡባዊ የመን ያላትን ተደማጭነት ለማጠናከርና ቁጥጥሯን ለማጥበቅ ደቡብ የመንን ለመገንጠል የሚሻው የደቡብ ሽግግር ምክር ቤት ኃይሎችን ማሰልጠኗንና ማስታጠቋን የፈረንሳይ ዜና አገልግሎት ዘግቧል። ለሽግግር ምክር ቤቱ ታማኝ የሆኑት ታጣቂዎች የቀድሞዋ ሉዓላዊ ደቡብ የመን መቀመጫ የነበረችውን የኤደን ከተማ የተቆጣጠሩት ባለፈው ሳምንት 40 ሰዎች ከተገደሉበት ጦርነት በኋላ ነበር። ሳውዲ መራሹ ግብረ ኃይል ታጣቂዎቹ ከተማይቱን መቆጣጠራቸውን አውግዞ ድርድር ለማድረግ ይቻል ዘንድ በቁጥጥራቸው ስር ያደረጓቸውን ቦታዎች ጥለው እንዲወጡ ጥሪ አቅርቦ ነበር። የሃዲ መንግስት ተገንጣዮቹ ከተቆጣጠሯቸው ቦታዎች ለቀው ካልወጡ አልደራደርም ብሎ ቆይቷል። የፈረንሳይ ዜና አገልግሎት ዘጋቢዎች ታጣቂዎቹ ለቀዋቸው በወጡ አካባቢዎች የሳውዲ አረቢያና የተባበሩት አረብ ኤሚሬቶች ወታደራዊ ተሽከርካሪዎች መመልከታቸውን ዘግበዋል። ሳውዲ መራሹ ጥምር ኃይል ቦታዎቹ ለአብድረቡ መንሱር ሃዲ መንግስት ተላልፈው እንደሚሰጡ አስታውቋል። ወታደራዊ የጦር ሰፈሮችን ጨምሮ በርካታ ቦታዎች አሁንም በተገንጣዮች እጅ እንደሚገኙ የዘገበው የፈረንሳይ ዜና አገልግሎት ከሳውዲ መራሹ ኃይል ጋር በተደረገ ስምምነት ቀሪዎቹም ይለቀቁ እንደሆነ የታወቀ ነገር የለም ብሏል። ደቡብ የመን ከሰሜኑ ጋር እስከተቀላቀለ ችበት የጎርጎሮሳዊው 1990 ዓ.ም ድረስ ሉዓላዊ ሀገር ነበረች። ይህ ዶይቼ ቬለ ነው። የሶሪያና የሩሲያ የጦር አውሮፕላኖች በኢድሊብ በፈጸሙት የአየር ድብደባ የአንድ ቤተሰብ አባላት የሆኑ 7 ሰዎች መገደላቸውን አራማጆችና የሶሪያ የሰብአዊ መብት ታዛቢ ቡድን አስታወቁ።
ካለፈው ሚያዝያ ወር ጀምሮ የሶሪያ መንግስትና ሩሲያ የተቃዋሚዎች ጠንካራ ይዞታ በሆነው የኢድሊብ አካባቢ እረፍት የለሽ ዘመቻ ላይ መሆናቸውን የዜና አውታሮች ዘግበዋል። በዛሬው ዕለት በደቡባዊ ኢድሊብ ዲየር አልሻሪቂ በተባለ መንደር የሶሪያ የጦር አውሮፕላኖች በፈጸሙት ድብደባ አንዲት እናት ከነ 6 ልጆቿ መገደሏን የሶሪያ የሰብአዊ መብት ታዛቢ ቡድን አስታውቋል። የቡድኑ ኃላፊ ራሚ አብዱራህማን በአየር ድብደባው የተገደሉ ልጆች በሙሉ ዕድሜያቸው ከ18 ዓመት በታች መሆኑን ገልጸዋል። በጦርነት ከሚታመሰው የሶሪያ ግዛት ሰላማዊ ሰዎችን የሚታደግ ነጭ ባርኔጣ የተባለ ቡድን የአንድ ቤተሰብ አባላት የተገደሉበት የኢድሊብ ክፍል 4 ጊዜ በጦር አውሮፕላኖች መደብደቡን አስታውቋል። ቡድኑ በዛሬው ዕለት ብቻ በኢድሊብ አካባቢ 31 የአየር ድብደባዎች መፈጸማቸውንም አስታውቋል። መቀመጫውን በብሪታንያ ያደረገው የሶሪያ ሰብአዊ መብቶች ታዛቢ ቡድን እንዳለው በሌላ የኢድሊብ አካባቢ የሩሲያ የጦር አውሮፕላኖች በፈጸሙት ድብደባ 3 ሰላማዊ ሰዎች ተገድለዋል። 3 ሚሊዮን ሰዎች የሚኖሩበት አካባቢ የሶሪያውን ፕሬዝዳንት በሽር አልአሳድን የሚቃወሙ አማጽያን የሚገኙበት መሆኑን አሶሺየትድ ፕሬስ ዘግቧል። የህንድ ባለስልጣናት ላለፉት 2 ሳምንታት በካሽሚር ግዛት ያቋረጡት የመደበኛ ስልክ አገልግሎት በከፊል ወደ ስራ መመለሱን በዛሬው ዕለት አስታወቁ። የእስልምና እምነት ተከታዮች በሚበዙበትና ህንድ በይገባኛል ከፓኪስታንና ከቻይና በምትወዛገብበት ግዛት የስልክና የኢንተርኔት ግልጋሎት የተቋረጠው የጠቅላይ ሚኒስትር ናሬንድራ ሞዲ መንግስት ለካሽሚር ውስን ሉዓላዊ ስልጣን የሚሰጠውን የህገ መንግስት አንቀጽ ከሰረዘ በኋላ ነበር። በግዛቲቱ ዋና ከተማ ሸሪነገር የሚገኙ ሻሂዲ ቾድሃሪ የተባሉ የመንግስት አስተዳዳሪ በስልክ አገልግሎት ላይ የተጣለው ገደብ በአብዛኛው አካባቢ መነሳቱን የመንግስት ቢሮዎችም ክፍት መሆናቸውን እንደተናገሩ አሶሺየትድ ፕሬስ ዘግቧል። አስተዳዳሪው ምግብና ሌሎች አስፈላጊ ግብአቶች በካሽሚር ከበቂ በላይ መኖራቸውንም ገልጸዋል። ፖሊስ በበኩሉ በሰዎች እንቅስቃሴ ላይ ተጥሎ የነበረው ገደብ መነሳቱንና ሁኔታው ሰላማዊ መሆኑን በትዊተር ባሰራጨው መልእክት አስታውቋል። ሮሂት ካንሳል የተባሉ ሌላ ባለስልጣን በህንድ ቁጥጥር ስር በሚገኘው የካሽሚር ግዛት አንዳንድ የገጠር አካባቢዎች የህዝብ መጓጓዣ አውቶቡሶች ስራ መጀመራቸውን ለጋዜጠኞች ተናግረዋል። ባለስልጣኑ በተወሰኑ አካባቢዎች የስልክና የኢንተርኔት ግልጋሎቶች ስራ መጀመራቸውን ቢናገሩም ከአካባቢው የሚወጡ ዘገባዎች ግን ስጋት ባልነበረበትና የሂንዱ እምነት ተከታዮች በሚበዙበት የጃሙ አካባቢ ብቻ ነው ብለዋል። በሸሪነገር ከተማ በትናንትናው ዕለት ከጁምዓ ጸሎት በኋላ በርካቶች ለተቃውሞ አደባባይ በመውጣታቸው በአካባቢው የተሰማሩ በርካታ ጸጥታ አስከባሪዎች ዛሬም ከፍተኛ ጥበቃ በማድረግ ላይ መሆናቸውን አሶሺየትድ ፕሬስ ዘግቧል። የህንድ መንግስት ለ70 ዓመታት የካሽሚር ግዛት የነበራትን ከፊል ሉዓላዊ ስልጣን ከሻረ በኋላ በጉዳዩ የተቆጣችው ፓኪስታን የተባበሩት መንግስታት የጸጥታ ጥበቃው ምክር ቤትን ጨምሮ ዓለም አቀፍ ተቋማት ጣልቃ እንዲገቡ ጠይቃለች። ይህ ዶይቸ ቬለ ነው። ዜናውን ከማብቃታችን በፊት ዋና ዋናዎቹን በድጋሚ የሱዳን ወታደራዊ የሽግግር ምክር ቤትና የተቃውሞ መሪዎች በሲቪል የሚመራ አስተዳደር የሚያቋቁሙበትን የስልጣን ክፍፍል ስምምነት ዛሬ በካርቱም ከተማ ተፈራረሙ። ወግ አጥባቂው የጣሊያን የአገር ውስጥ ጉዳይ ሚኒስትር ማቴዎ ሳልቪኒ ላለፉት 17 ቀናት መቆሚያ ተከልክሎ ባህር ላይ ከሚንሳፈፈውና 134 ስደተኞችን ከጫነው የግብረሰናይ ድርጅት መርከብ 27 ታዳጊዎች ብቻ እንዲወርዱ ፈቀዱ። የደቡብ የመን ተገንጣዮች በአገሪቱ ሁለተኛ ከተማ ከፕሬዝዳንት አብድረቦ መንሱር ሃዲ ታማኞች በመንጠቅ ተቆጣጥረዋቸው የቆዩ ቁልፍ የመንግስት ህንፃዎችን በዛሬው ዕለት ጥለው መውጣታቸውን አንድ ከፍተኛ ባለስልጣን አስታወቁ። የሶሪያና የሩሲያ የጦር አውሮፕላኖች በኢድሊብ በፈጸሙት የአየር ድብደባ የአንድ ቤተሰብ አባላት የሆኑ 7 ሰዎች መገደላቸውን አራማጆችና የሶሪያ የሰብአዊ መብት ታዛቢ ቡድን አስታወቁ። ዜናው በዚሁ አበቃ። ጤና ይስጥልኝ።